በዓሉ ግርማ በረቀቀ ዘዴ የኦሮሞን ጥያቄ ያነሳ ነበር። በኢትዮጵያ ደራሲያን ታሪክ ውስጥ የኦሮሞን ጥያቄ በቅድሚያ ያነሳ በዓሉ ግርማ ነው። በዓሉ ግርማ እናቱ ኦሮሞ ናት፣ የደባቡር ሰው ናት፣ አትችልም አማርኛ፣ በአስተርጓሚ ነው አማርኛ የምትናገረው። ያውቃቸዋለሁ። በጣም ቆንጆ ሴት ናት እናቱ። የበዓሉ ግርማ የመጀመሪያ መጽሐፉን ሲጽፍ ከአድማስ ባሻገር ላይ እናቱን የቀረጻት ሉሊት ታደሰ ብሎ የእናቱን ገጸ ባህሪ ግን ሉሊት ታደሰ አበራ ወርቆ የሚባል ቦይፍሬንድ ይዛ ከሱ ጋር ስትጀምር አንድ ቀን ሌሊት ነገረችው። ስሜ እኮ ጫልቱ ነው አለችው። አይሆንም ለንዳንቺ ያለ ቆንጆ ሴት ጫልቱ የሚል ጫልቱ ቶሎሳ ነው ስሙ አስታውሳለሁ። ጫልቱ ቶሎሳ አይሆንም ስለተባለ ነው ሉሊት ታደሰ የተባልኩት ብላ ለአበራ ወርቁ ነገረችው። በጣም ነው የተገረምኩት እኔ። ያቺን የመሰለች ቆንጆ ከፍተኛ ሚስጥር አላት። ያ ሚስጥር ምንድነው? ማንነቷ እንድትደብቅ መገደዷ ነበር። ይሄንን በዓሉ ግርማ የመጀመሪያው ደራሲ ነው። ዛሬ ነው በግልጽ ጻፍኩት እንጂ ቡርቃ ዝምታ ወይ ጫልቱ እንደሄለን በግልጽ ወጣ እንጂ በዓሉ ግርማ ነው መጀመሪያ የጻፈው። ቀጥሎ ኦሮማይ ላይ አነሳ እንደገና የኦሮሞያን ጉዳይ፣ የኦሮሞን ህዝብ ጥያቄ ጉዳይ። የኦሮሞ ህዝብ ትግል ላይ እንዳለ ፍንጭ ሰጠ። ታደሰ ቆርቾ የሚባል ሰው አመጣ። የሉሊት ታደሰን አባት ደግሞ አመጣው እዛ። ታደሰ ቆርቾ የሚባል በሚስጥር መሳሪያ ሲያመላልስ ይዘረገፍበትና ኃይለማርያም ያየዋል ማለት ነው። የኦሮሞ ሰዎች ትግል ላይ እንዳሉ እንደገና ፍንጭ ይሰጠን ነበር በዓሉ ግርማ። በዓሉ ግርማ በጣም አርቆ ተመልካች ነበር።